በሚሊዮኖች የሚያወጡ የመኪና ስብስቦችና የተለያዩ ፕራይቬት ጀቶች ያሉት ሮናልዶ የነበረው ታሪክ ብዙዎችን ያስገረመና በእንባ ያራጨ እንዲሁም ለብዙዎች ትምህርት የሆነ ሲሆን በዛሬው ቪዲዮም ሙሉ አስተዳደጉን፣ የገጠሙትን የልብ ስብራቶች እንዲሁም የእግር ኳስ ታሪኩን በመጨረሻም ደግሞ ያለውን ሀብት ነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወደ ቪዲዮ። ክሪስቲያኖ ሮናልዶ የተወለደው ፌብሩዋሪ 5 1985 ፖርቹጋል ውስጥ በምትገኘው ማዴራ ከተማ ውስጥ ነበር። ከድሃ ቤተሰብ የተወለደው ሮናልዶ የአባቱ ስራ የነበረው ግሪን ኤሪያዎችን መንከባከብ ሲሆን እናቱ ደግሞ የተለያዩ ሬስቶራንቶች ላይ ጽዳትና ምግብ የማብሰል ስራ ትሰራ ነበር። ይህንን ከመሰለ ቤት የሚኖረው ሮናልዶ ገና ሕፃን እያለ ለእግር ኳስ ለየት ያለ ፍቅር ነበረው። ሮናልዶ አንድ ኢንተርቪው ላይ እንዳለውም አንዳንዴ ቤት ውስጥ የሚበላ ነገር ባለመኖሩ በጣም እንደሚራብ ነገር ግን ኳስ መጫወቱ እንደማያስቀረው ነበር የተናገረው። መራመድ ከቻልኩ ቀን ጀምሮ ኳስ ሲጫወት ነበር ያለው ሮናልዶ ቀኑን ሙሉ ሲጫወት ቢያድር አይሰለቸውም ነበር። ሁሌም ራሱን ለማሻሻል ጠንክሮ ይሰራል። አብረውት የሚጫወቱ ጓደኞቹ ወደ ቤት ሲገቡ እሱ ግን አዳዲስ ስኪሎችን እየተማረ ለሰዓታት ያሳልፋል። አንድ ቀንም ትልቅ እድል ያገኛል። ሮናልዶን አንዶሪና በተሰኘው ሎካል ክለብ ሲጫወት የተመለከቱት የስፖርቲንግ ክለብ ኃላፊዎች ችሎታው ስለሳባቸው ለ3 ቀናት ሊፈትኑት እንደሚፈልጉ ይነግሩታል። ፈተናውም የነበረው በተዘጋጀው ጨዋታ ከሁሉም የበለጠ ጎል ማግባት ሲሆን በጊዜውም ሮናልዶ ሃትሪክ በመስራት አሰልጣኞቹን አስገርሞ ወዲያው ለስፖርቲንግ ሊዝበን ፈረመ። እዚህ ክለብ ሮናልዶ 31 ኦፊሻል ማቾችን የተጫወተ ሲሆን 5 ጎሎችንም አስቆጥሯል። ሮናልዶ ይህ ክለብ አሁን ላለውበት ደረጃ ትልቅ አስተዋጽኦ አለው እያለ ሁሌም ይናገራል። ምክንያቱም ኦገስት 16 2003 ላይ ስፖርቲንግ ሊዝበን ከኃያሉ ማንቸስተር ዩናይትድ ጋር የወዳጅነት ጨዋታ ነበራቸው። በዚህ ጨዋታም ሮናልዶ የዩናይትድን ተከላካዮች በሚጠቀማቸው የማይጠበቁ ስኪሎች እያስጨነቀ ስለነበር ምንም እንኳን ጎል ባያስቆጥርም የሰር አሌክስ ፈርጉሰንን አይን ግን መሳብ ችሎ ነበር። ከጨዋታው በኋላም የዩናይትድ የበላዮች እንዲሁም ሰር አሌክስ ሮናልዶን የማስፈረም ትልቅ ፍላጎት በማሳየታቸው ከቀናት በኋላ ሮናልዶ ለእንግሊዙ ማንቸስተር ዩናይትድ ይፈርማል። በ19 ሚሊዮን ዶላር ለዩናይትድ የፈረመው ሮናልዶም የቡድኑን ውድ የሆነችውን 7 ቁጥርም ተቀብሏል። በዚህም ጊዜ ነበር CR7 የተወለደችው። ሜዳ ላይም ሮናልዶ የተቀላቀለውን አዲስ ኢንቫይሮንመንት እስኪላመድ ትንሽ ጊዜ የፈጀበት ሲሆን አንዳንድ የቡድን አጋሮቹም ድሪብል ማድረግ የሚወድ ሕፃን እያሉ ያወሩበት ነበር። ሮናልዶም በጊዜው ለቤተሰቦቹ የራሳቸው ቤት የገዛላቸው ሲሆን ከቆይታ በኋላ ግን አንድ የስልክ ጥሪ ሁሉን ነገር ጨለማ ያደርግበታል። ጠጪ የነበረው አባቱ ሆሴ ዴኒስ ይታመማል። የሮናልዶና የአባቱ ግንኙነት የተወሳሰበ ነበር። ሮናልዶ አባቱን ለመቅረብ የሚሞክር ቢሆንም ነገር ግን አባቱ ቤተሰቦቹን ማስተዳደር ባለመቻሉ በጣም ይጠጣ ነበር። ይህ የመጠጥ ሱስም ከቆይታ በኋላ የጉበት በሽታ ያስነሳበትና ሆስፒታል ይገባል። ሮናልዶን በፍጥነት ከክለቡ ፈቃድ ጠይቆ አባቱን ለማየት ወደ ሆስፒታል የሄደ ሲሆን በጊዜውም አባቱን ለማዳን የሚችለውን ሁሉ እንደሚያደርግ ቃል ገብቶ ነበር። ነገር ግን በመጨረሻ በጣም ረፍዶ ስለነበር ከቀናት በኋላ ሆሴ ዴኒስ ሕይወቱ ያልፋል። ይህም ሮናልዶን በጣም አስከፍቶት ነበር። ከዚህ በኋላም ሮናልዶ ለቤተሰቦቹ ዓለም ላይ ካሉ ምርጥ እግር ኳስ ተጫዋቾች አንዱ እንደሚሆን ቃል ይገባል። ይህንን ቃል ለመጠበቅም ቀን በቀን ትሬኒንግ የሚያደርገው ሮናልዶ ብዙዎች ተስፋ እንዲጥሉበት ሆነ። ከ2 ዓመት በኋላም ሮናልዶ በትልቁ መድረክ ስሙን በደማቁ በማጻፍ ቃሉን አከበረ። የ2007-8 ሲዝን ለሮናልዶ ወሳኟ ጊዜ ነበረች። በጊዜው ሪካርድ የሆነውን 31 ጎሎች ያስቆጠረ ሲሆን የቻምፒዮንስ ሊግ ሲበሉም ከፍተኛ ግብ አስቆጣሪ ነበር። ከወራት በኋላም ሮናልዶ ባለንዶር የበላ ሲሆን ፕላኔታችን ላይም ምርጡ እግር ኳስ ተጫዋች ተብሎ ተመርጧል። በዚህም ቤተሰቦቹ በጣም ተደስተው ነበር። በ2004ም ሮናልዶ የፖርቹጋል ብሔራዊ ቡድን መጫወት የጀመረ ሲሆን ከግሪክ ጋር ባደረጉት የዋንጫ ጨዋታም ተሸንፈዋል። በዚህም ሮናልዶ በጣም ተናዶ የነበረ ሲሆን ቀጥሎ ግን ለብሔራዊ ቡድኑ የጀርባ አጥንት እየሆነ መጣ። በዚህም በ2008 ካፒቴን አድርገውታል። አሁን ግን ወደ ክለቡ እንመለስ። በ2009 ዩናይትድ ከባርሴሎና ባደረጉት የቻምፒዮንስ ሊግ ፋይናል 2-0 የተሸነፉ ሲሆን ሮናልዶን በጊዜው ቀጣዩን ትልቅ እርምጃ መውሰድ እንዳለበት አውቆ ነበር። በዛው ክረምትም የዓለም ሪከርድን ሰብሮ ለሪያል ማድሪድ ይፈርማል። እዚህ ክለብም ሮናልዶ የጎሉ ማሽን የሚለውን መጠሪያ ያገኘበት ሲሆን ሪያል ማድሪድንም የሚፈራ ክለብ አድርጎታል። በ2010ም ሮናልዶ ጁኒየር የተወለደ ሲሆን የእናቱን ማንነት ግን ግልጽ አላደረገም ነበር።
ከማድሪድ ጋር ባለው ቆይታ ሪካርዶችን መስበር የቀጠለው ሮናልዶ ከ12 ዓመታት በኋላ በ2013-14 የውድድር ዓመት ለማድሪድ የቻምፒዮንስ ሊግ ዋንጫ እንዲያነሱ አደረገ። በጊዜውም ባላንዶር አግኝቶ የነበረ ሲሆን ከሊዮኔል ሜሲ ጋርም በዚህ ጊዜ ነበር ፉክክር የጀመሩት። ሮናልዶና ሜሲ ለእግር ኳሱ የተለየ መልክ የሰጡት ሲሆን ተመልካቾችንም በሁለት ጎራ የከፈሉ ነበሩ። ደጋፊዎቻቸው who is the GOAT በሚል ሁሉም የሚከራከሩ ሲሆን ሁለቱ ተገናኝተው በሚጫወቱበት ሰዓትም ብዙ የቲቪ ሾው ሪካርዶችን ይሰብሩ ነበር። ኮሜንት ላይ የማን ደጋፊ እንደሆናችሁ ጻፉልኝ። ሮናልዶ በክለብ ደረጃ ያገኘውን ዕውቅናና ክብር ግን በብሔራዊ ቡድኑ መድገም አልቻለም። በ2010 የቡድኑ ካፕቴን እያለ በስፔን ተሸንፈው የዓለም ዋንጫን ያጡ ሲሆን በ2014 የዓለም ዋንጫም ሮናልዶ ሀገሩን መርዳት ሳይችል ቀርቷል። ነገር ግን ዩሮ 2016 ትልቅ ዕድል ይዞለት መጣ። በዚህ ጊዜም 4 ጎሎችን አስቆጥሮ ሀገሩን ለፋይናል ያበቃ ቢሆንም በመጨረሻው ጨዋታ ግን ገና በ25ኛው ደቂቃ አቋርጦ ይወጣል። በዚህም መጫወት ባለመቻሉ በጣም አዝኖ ነበር። ነገር ግን የሮናልዶ የቡድን አጋሮች ጠንካሮች ነበሩና 1-0 ማሸነፍ በመቻላቸው ዋንጫውን አነሱ። ከዚህ በኋላም ሮናልዶ ሪካርዶችን እንደ ጉድ የሰባበረ ሲሆን ባላንዶርና 3 ተጨማሪ ቻምፒዮንስ ሊጎችንም አነስተዋል። ነገር ግን በ2018 መጨረሻ ላይ በ33 ዓመቱ እንዲሁም 450 ጎሎችን ለሪያል ማድሪድ አስቆጥሮ አዲስ ርዕስ ለመጀመር ፈለገ። በዚህም በዛው ዓመት ለአሮጊቷ የፈረመ ቢሆንም እንዳሰበው ግን አልሆነለትም። ዩቬንቱስ ላይ 2 ሴሪያ እና 2 የኢጣሊያን ሱፐር ካፖችን ያሸነፈ ቢሆንም ወደ ክለቡ የመጣበትን ዋነኛ ዋንጫ ቻምፒዮንስ ሊግ ግን ማግኘት አልቻለም። በዚህም ከ12 ዓመታት በኋላ ወደ ልጅነት ክለቡ ማንቸስተር ዩናይትድ ይመለሳል። ይህ ዝውውር ኢንተርኔት ላይ በጣም የተወራ ሲሆን ለብዙዎች የዩናይትድ ደጋፊዎችም ደስታን ፈጥሮ ነበር። መጀመሪያ አካባቢም ጎሎችን እያገባ ስለነበር ብዙዎች በዩናይትድ ተስፋን ጥለው ነበር። ነገር ግን ባልተጠበቀ መልኩ ዩናይትድ ጋር የነበረው ቆይታ በጣም የሚያስጠላ ሆነ። በመጀመሪያ በ2022 ከባድ የልብ ስብራት ያጋጠመው ሲሆን ምክንያቱ ደግሞ ከጆርጂያ ጋር ሴትና ወንድ ልጆችን እየጠበቁ የነበረ ሲሆን ነገር ግን ወንዱ ልጃቸው ገና ሳይወለድ ሕይወቱ ያልፋል። ሜዳ ላይም ሮናልዶ የነበረው ፐርፎርማንስ በጣም የወረደ ሲሆን ብዙዎችም ለዚህ ክለቡን ተጠያቂ አድርገዋል። አዲሱ አሰልጣኝ ኤሪክ ቴን ሃግ ዩናይትድን ከተቀላቀለ በኋላ ደግሞ የባሰ የሮናልዶ አቅም ጥርጣሬ ውስጥ ገባ። በ2022ም ሮናልዶ አንድ ኢንተርቪው ላይ በግልጽ ኤሪክ ቴን ሃግንና ማንቸስተር ዩናይትድን የተናገረ ሲሆን ሮናልዶም ኤሪክ ቴን ሃግ እንደማያከብረው እሱም የማያከብረውን ሰው ምንም እንኳን አሰልጣኝ ቢሆንም እንደማያከብር ጨምሮ ተናግሯል። በጊዜውም ኤሪክ ቴን ሃግ ከሚጠቀመው አጨዋወት ጋር አልጣጣም ያለው ሮናልዶ በጊዜ ከጨዋታ ከመውጣት ብቻውን ትሬኒንግ እስከማድረግ ድረስ የተቀጣ ሲሆን በመጨረሻም ግን አሁን ወዳለበት አልናስር ክለብ በ2023 ይቀላቀላል። አልናስር ሲገባ በዓመት 200 ሚሊዮን ዩሮ የሚከፈለው ሲሆን ይህም የዓለማችን ከፍተኛ ተከፋይ እንዲሆን አድርጎታል። በዚህም ሮናልዶ የሳውዲ ሊግ ዓለም አቀፍ እይታ እንዲስብ ያደረገ ሲሆን የአረብ ቻምፒዮንስ ሊግ ዋንጫንም በዛው ዓመት አሳክቷል። በኢንተርኔት ደረጃ ኢንስታግራም ላይ ከ650 ሚሊዮን በላይ ተከታይ ያለው ሮናልዶ በቅርቡ ደግሞ ሁላችሁም እንደምታውቁት የዩቲዩብ ቻናል ከፍቶ የዩቲዩብን ሪከርድ የሰባበረ ሲሆን በተከፈተ በመጀመሪያው ደቂቃም 1 ሚሊዮን ሰብስክራይበር እንዲሁም 24 ሰዓት ባልሞላ ጊዜ ውስጥ 20 ሚሊዮን ሰብስክራይበርስ በማግኘት አዲስ ዓለም አቀፍ ሪከርድን ጽፏል። የሮናልዶ የሀብት ደረጃ ሲወራ እጅም በአፍ የሚያስጭን ሲሆን ብዙዎች አድናቂዎቹ ግን ይህ ሲያንሰው ነው እያሉ ያሞግሱታል። የተጣራ ሀብቱ $1 ቢሊዮን በላይ የሆነው ሮናልዶ በአጠቃላይ ከ20 እስከ 30 ሚሊዮን የሚያወጡ ውድ መኪናዎች ያሉት ሲሆን በተለይም $12 ሚሊዮን የምታወጣው ቡጋቲ መኪናው በብዙዎች ትወራለች። ከፍተኛው የሮናልዶ መኪና 18 ሚሊዮን የሚያወጣ ሲሆን $65 ሚሊዮን ደግሞ ለፕራይቬት ጀት አውጥቷል። ከድሃ ቤተሰቦች ተወልዶ አሁን ቢሊዮነር የሆነው ሮናልዶ ለብዙዎች የተስፋ ለመቁረጥ ተምሳሌት ተደርጎ ይወሰዳል። ጋይስ የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በማን ታዋቂ ሰው ልስራላችሁ ኮሜንት ላይ ጻፉልኝ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ሁኑ።